ሰላም ውድ ተመልካቾቻችን እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እጅግ አስደናቂ ወደ አንድ የኢስታንቡል ሰፈር ይዘናችሁ እንሄዳለን። ብዙዎች ወደ ኢስታንቡል ሲመጡ ታክሲም ስኩዌር፣ ሃጊያ ሶፊያ፣ ሰማያዊ መስጊድ እና በአካባቢው ዙሪያ ያሉትን ብቻ ጎብኝተው ይሄዳሉ። ዛሬ ግን የምናየው ቦታ ከነዚህ ሁሉ የተለየ የራሱ የሆነ ትልቅ ታሪክ፣ ባህልና ድባብ ያለው ቦታ ነው። ስሙም ባላት ይባላል። ባላት በኢስታንቡል ፋቲ ወረዳ ውስጥ የሚገኝ በተለያዩ ቀለማት ባሸበረቁ ታሪካዊ የመኖሪያ ህንፃዎቹ፣ ጠባብ ጎዳናዎቹና ልዩ በሆነው ባህላዊ ቅይጥነቱ የሚታወቅ ማራኪ ሰፈር ነው። ለምንድን ነው ይህ ቦታ በዚህ ሁሉ እንደተሞላ የምናየው? ለምንድን ነው ቤቶቹ በዚህ መልኩ ያሸበረቁት? እስቲ አብረን እንመልከት። አብራችሁን ቆዩ። የባላት ውበት ከመነሻው ታሪክ ጋር የተያያዘ ነው። ስሙ ፓላቲዮን ከሚለው የግሪክ ቃል የመጣ ሲሆን ይህም በአቅራቢያው የነበረ የባዛንታይን ቤተ መንግስት መጠሪያ ነበር። ነገር ግን ታሪኩ ከዚያም በላይ ነው። ባላት በተለይ ጎረቤቱ ከሆነው ፌነር ከሚባለው ቀበሌ ጋር በኦቶማን ኢምፓየር ዘመን የተመሰረተ መንደር ነው። ለዘመናት የቆየ ታሪክ ያለው ሲሆን በተለይም የአይሁድና የግሪክ ኦርቶዶክስ ማህበረሰቦች መኖሪያ ነበር። ይህ ሁለገብ ባህል በአካባቢው ላይ በተገነቡ አብያተ ክርስቲያናት፣ ምኩራቦች እና መስጊዶች የስነ ህንፃ አሰራር ላይ ተንጸባርቆ ይታያል። እንዴት ደነገጥኩ! ውሻውን ሳይ መኪና ብቻ መስሎ ተበላው ብዬ ነበር። ይኸውላችሁ በ15ኛው ክፍለ ዘመን ከስፔንና ከፖርቹጋል ለቀው የወጡት የሴፋርዲ አይሁድ ማህበረሰብ በሱልጣን ባይዚድ ሁለተኛ ግብዣ ወደ ኦቶማን ኢምፓየር መጡ። ብዙዎቹም በባላት ሰፍረዋል። በዚህ ወቅት የተገነቡት በርካታ ምኩራቦችና ቤቶች አሁን የምናየውን የባላትን ታሪካዊ ገጽታ ሰጥተውታል። በዚሁ አካባቢ የሚገኘው አህሪዳ የሚባለው ምኩራባቸውም እስከ ዛሬ ድረስ አገልግሎት በመስጠት የቀጠለ የዚህ ታሪክ ማስረጃ ነው። ተመሳሳይ ፌነር የተባለው ሰፈር ደግሞ የቁስጥንጥንያ ኦርቶዶክስ ቤተክርስቲያን ፓትርያርክ ማዕከል ነበር። ብዙ የግሪክ ሀብታም ቤተሰቦችም እዚህ ይኖሩ ነበር። እነዚህ ቤተሰቦች ትላልቅ የቅንጦት ቤቶችን የገነቡ ሲሆን ከነዚህ አንዱ ዛሬ ላይ ቀዩ ትምህርት ቤት በመባል የሚታወቀው ነው። ቀዩ ትምህርት ቤት በደማቅ ቀይ ጡብ የተገነባ ሲሆን ይህ ግርማ ሞገስ ያለው ህንፃ የባላት ዋና ምልክት ነው። እና ይኸውላችሁ ደስ አይልም? ባላት ይባላል። የቂጣ ስትሰራ ሴትዮዋ ታያቸው። እዚህ ቂጣውን ጎዝለመ ይሉታል። አሁን ወደ ዋናው ጥያቄያችን እንሂድ። ለምን ይሆን የባላት ቤቶች በእነዚህ ሁሉ የተለያዩ ደማቅ ቀለማት የተቀቡት? ብዙዎቻችን እንደምንገምተው አንድ ብቻ ምክንያት የለውም። የመጀመሪያው በኦቶማን ዘመን ማህበረሰቦች ቤታቸውን በሚቀቡበት ቀለም አማካኝነት ማንነታቸውን ይገልጹ ነበር። ግሪኮችና አይሁዶች ከቱርክ ማህበረሰብ ለመለየት ልዩ ደማቅ ቀለሞችን ይጠቀሙ እንደነበር ይነገራል። ሁለተኛው የባላት ቤቶች አብዛኞቹ ከእንጨት የተገነቡ ናቸው። ደማቅ ቀለም የተቀባው በተለይም ባለዘይት ቀለም ከሆነ በእንጨት የተሰሩ ቤቶችን ጎልደን ሆርን ከሚባለው የባህር ወሽመጥ አቅራቢያ ካለው ከፍተኛ እርጥበት ለመጠበቅ ይረዳ ነበር። እንጨቶቹ እንዳይበሰብሱ እንደ መከላከያ ሽፋን ያገለግላል። ሶስተኛው በ20ኛው ክፍለ ዘመን መጀመሪያ ላይ ማህበረሰቦቹ በመልቀቃቸው ቤቶቹ እየፈረሱ ነበር። ከ2000ዎቹ ዓመታት በኋላ ግን ዩኔስኮ ባደረገው የእድሳት ጥረት ቤቶቹን ወደ ኦሪጂናል የኦቶማን ዘመን መልክ ለመመለስ ተሞከረ። ይህም ደማቅ ቀለማት እንደገና እንዲያንሰራራ አድርጓል። አራተኛው ባለቀለሞቹ ቤቶች ባላትን ኢስታንቡል ውስጥ ከሚገኙ ቀበሌዎች ውስጥ ፎቶግራፍ አንሺዎችን የሚስብ ለፎቶ የሚመች ሰፈር እንዲሆን አድርጎታል። ባላት
በቱርክ የቴሌቪዥን ድራማዎችና ፊልሞች ውስጥ በጣም ተወዳጅ የመቀረጫ ስፍራ ነው። ባለቀለም ቤቶች ለምስል ቀረጻ ልዩ ድባብን ይሰጣሉ። ለቱሪስቶች ማራኪ በመሆኑ ካፌዎችን፣ ቡቲኮችንና የአርት ጋለሪዎችንም እንደ ማግኔት በመሳብ በብዛት እንዲከፈቱ ተጽዕኖ አሳድሯል። በአንዳንድ የባላት ጎዳናዎች ላይ የሚገኙት የጠጠር መንገዶች የተገነቡት በልዩ ዘዴ ነው። ይህም ውሃ መሬቱ ውስጥ በፍጥነት እንዲሰርግና ጎርፍ እንዳይፈጠር ታሳቢ በማድረግ ነው። ባላት በቅርብ ጊዜ በተከፈቱት ልዩ ካፌዎቹም ይታወቃል። እዚህ ያሉት ካፌዎች ብዙውን ጊዜ የታደሱ ጥንታዊ ቤቶች ውስጥ ሲገኙ፣ ይህም ለተጠቃሚዎቹ ልዩና ሞቅ ያለ ድባብን ይፈጥርላቸዋል። እንግዲህ ውድ ተመልካቾቻችን ስለ ባላት ያለን ጉዞ ይህን ይመስል ነበር። ይህ ቦታ እውነተኛ የመካከለኛውን ዘመን ሕይወት የሚያሳይ ጥሩ የፎቶ አልበም ማለት ነው። ታሪክ፣ ባህል፣ ጥበብና ውበት በአንድ ላይ የተሰባሰቡበት ድንቅ ስፍራ ነው። ኢስታንቡል ስትመጡ ባላትን መጎብኘት በፍጹም እንዳትረሱ። ብዙ የማታውቁትን የከተማዋን ገጽታ ታገኙበታላችሁ። በመጨረሻ አንድ ከለርፉል አምብሬላዎችን አሳየቻችሁ። ሰላይ ይበቃናል። እስቲ እንየው ይላችሁ ደስ አይሉ እንዲያሳምረው ከለርፉል ደረጃ አድርገው እንዲህ ሰው እንዲጎበኘው ይመስላል ወዳጆች። እንግዲህ ወዳጆች ይህን ቪዲዮ ከወደዳችሁት ላይክ አድርጉት። ለቻናላችን አዲስ ከሆናችሁም ደግሞ ሰብስክራይብ ማድረግን እንዳትረሱ። በቀጣዩ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። እግዚአብሔር አገራችንን ይባርክ። አሜን። Rozmańcie.